ናችሁ የላይት ቤተሰቦች እንደምን አላችሁልኝ? ዛሬ ደግሞ 250 ካሬ ላይ ያረፈ ኤል ሼፕ ቤት የሰራነውን ኢንስታሌሽን የመኖሪያ ቤት ኢንስታሌሽን ወይም ደግሞ ኤሌክትሪክ መስመር እየተመለከታችሁ እኔ ደግሞ ለመኖሪያ ቤቱ የሚያስፈልጉ ነገሮች ስታንዳርዶችን እያወራን አብረን እንቆያለን ማለት ነው። እናንተ እስከዛ ያው የሰራነውን የዘረጋነውን ኢንስታሌሽን በጥቂቱ አየት አድርጉት ማለት ነው። ምንድነው አንድ መኖሪያ ቤት ሲሰራ ምንድነው ኤሌክትሪክ ግዴታ ነው ማለት ነው። ኤሌክትሪክ አስፈላጊው ነገር ነው። ያው ኤሌክትሪክ ደግሞ ያለ ኤሌክትሪክ ስለማያምር ብዙ አይነት ነገር ነው የምንጠቀመው። ቤታችን ውስጥ ለላይት እንጠቀማለን፣ ለሶኬቶች እንጠቀማለን። ብዙ ነገር በኤሌክትሪክ ስለምንሰራ በምን ማድረግ አለብን? በስታንዳርድ መሰረት መጠቀም መቻል አለብን ማለት ነው። ከዛ ውስጥ አንድ መኖሪያ ቤት ሊኖረው የሚገቡ ነገሮች አሉ። ኖርማል ሶኬት እና ስፔሻል ሶኬቶች እንጠቀማለን። ሶኬት ሁለት አይነት ሶኬቶች ይኖሩናል ማለት ነው። ስፔሻል ፐርፐስ ሶኬት አውትሌት እና ኖርማል ጀነራል ፐርፐስ ሶኬት አውትሌት የምንላቸው ማለት ነው። ስፔሻል ሶኬት የምንላቸው የትኞቹ ናቸው የምንለው የምጣድ ሶኬት፣ እንደገና ደግሞ የማሞቂያ የወሽንግ ማሽን ለነሱ የምንጠቀማቸው ምንድነው ስፔሻል ሶኬት እንላቸዋለን። ኮመን ሶኬት የምንላቸው ደግሞ የትኞቹ ናቸው? ኖርማል ለቻርጀር የምንጠቀማቸው፣ ለቴሌቪዥን፣ ለጂፓስ፣ ለትንንሽ ነገሮች የምንጠቀማቸው ስፔሻል ሶኬት ጀነራል ፐርፐስ ሶኬት እንላቸዋለን። ኮመን ሶኬቶች ኖርማል ሶኬት ማለት ነው። ያው ጀነራል የምንላቸው ሶኬቶች እነሱ ሲሆኑ ስፔሻል ሶኬት የምንላቸው ደግሞ በተለየ ትንሽ ፓወራቸው አቅማቸው ከፍ ያለ ማለት ነው። አምፒራቸውም ከፍ ያለ መሆን አለበት። ምክንያቱም እንደምንጠቀመው ነገር ስለሆነ ማለት ነው የሚወሰነው። ለምሳሌ ለምጣድ 2.5 ገመድ ብንስብና ምን ሊሆን ይችላል ማለት ነው? ሙቀት ስለሚፈጥር ሊቃጠልብን ስለሚችል የራሱ ባለ 4 መሳብ አለበት ማለት ነው። ለማንኛውም ለአንድ ለምጣድ እነዚህ አሁን ሁለት አይነት ሶኬት አለን ስላልኳችሁ እነዚህ ሶኬቶቹ ብቻ ሳይሆኑ የሚለያዩት የምንስበው የገመድ አይነትም ምን መሆን አለበት ማለት ነው? የተለያየ ነው ማለት ነው የሚሆነው። እንዴት የተለያየ መሆን አለበት ማለት ነው? እንደምንጠቀመው ነገር የተለያየ ነው የሚሆነው። ለምሳሌ ለስፔሻል ሶኬት የምንላቸው ለምጣድ የምንጠቀመው፣ ለኦቭን፣ ለወሽንግ ማሽን፣ ለውሃ ማሞቂያ የምንጠቀመው ለነዚህ ማሽኖች የምንጠቀመው ሶኬት አይነት ስፔሻል ሶኬት እንላለን ማለት ነው። እንደዛው ገመዱም ምን መሆን አለበት ማለት ነው? የተለየ ነው የሚሆነው። የተለየ ማለት ቲክነሱ ከኖርማል ሶኬት ከምንጠቀመው የተለየ መሆን አለበት ማለት ነው። ያ ማለት ባለ ስንት መሆን አለበት? ባለ 4 መሆን አለበት ማለት ነው። ባለ 4 ሚሊሜትር ስኩዌር ኮፐር ዋይር መሆን አለበት። ቤስቱ አሁን ለቤት ውስጥ ኢንስታሌሽን የምንጠቀመው ኮፐር ስለሆነ ማለት ነው። እና በሌላ ጊዜ የገመድ አይነቶችን የምናይ ይሆናል። ስለዚህ ባለ 4 ኤቢሲኤስ ኮድ ስታንዳርድ እንዳስቀመጠው ከሆነ ባለ 4 ኮፐር ዋየር እንጠቀማለን ማለት ነው። ለስራ ላይ ላላችሁ ብዙ አይነት የገመድ አይነቶች አሉ። እንደዛው ኳሊቲያቸውን የጠበቁ እሱንም በሌላ ጊዜ የምናይ ይሆናል። ለምሳሌ እነ ቢኤምቲ ያሉ ዩሮ አሉ። እንደገና ዩኤፍ የሚባል ገመድ አለ። በላይ የሚባል ገመድ አለ። ሜቴክ የሚባል ገመዶች አሉ አሁን ላይ ያሉት ማለት ነው። ዳሎል የሚባል ገመዶች አሉ። እነዚህ ገመዶች አሁን ባይዘዌ አሪፍ ናቸው፣ ቤስት የሚባሉ ናቸው ማለት ነው። ከሌሎቹ በተሻለ ፐርፎርም አንሳቸው፣ ኮንዳክቲቪቲያቸው የተሻለ ነው። ቴክነሳቸውም አሪፍ ነው ማለት ነው። አንዳንዴ ያው ስለ ገመድ የምናወራው በሌላ ጊዜ እናወራለን፣ ግን የገመዳቸው ጥራት በጣም አጠያቂ ስለሆነ ነው። እነዚህ ቢያንስ የተሻሉትን እና አሪፍ የሚባሉትን አሁን የጠቀስኩላችሁ። ስለዚህ ምንድነው መሆን ያለበት? አንድ ለማሞቂያ ወይም ደግሞ ለምጣድ ወይም ለወሽንግ ለኦቭን ማሽን የምንጠቀመው ባለ 4 ኮፐር ዋየር ሲሆን ብሬከሩም እንደዛው ሰንት መሆን አለበት። 25 አምፒር ሰርኪዩት ብሬከር መጠቀም አለብን ማለት ነው። ለኮመን ሶኬት የምንለው ደግሞ ለጀነራል ፐርፐስ የምንጠቀመው ዝም ብሎ ለቲቪያችን ለትንንሽ ነገር የምንጠቀመው ሶኬት ቤታችን ውስጥ ያለው እነዚህም ባይዘው ኪችን ውስጥ የምንጠቀማቸውና ባዝሩም ውስጥ ነው እነዚህ ባለ 4ቶች የምንጠቀመው ማለት ነው። ሌላው ኖርማል በረንዳ ላይ እንደገና ደግሞ ቤታችን ውስጥ ለአንዳንድ ነገር ኤሌክትሮኒክስ ለምንጠቀምበት የምንጠቀመው ኮመን ሶኬት 2.5 ዋየር ኮፐር ዋየር ነው እሱ መሆን ያለበት። እንደዛ ነው የምንስበው ማለት ነው። ስለዚህ ባለ 16 አምፒር ደግሞ ሰርኪዩት ብሬከር የምንጠቀምለት ይሆናል ማለት ነው። በዚህ የዘረጋ ነው። በኋላ የፊኒሺንግ ላይ ከጂፕሰም በኋላ ጂፕሰም ላይ አልሙኒየም አለ፣
ሁሉ ነገር ስፖቶች አሉ። ሳሎን ላይ ምን ምን እንደሚያካትት ሴንተር ላይቶች አሉ፣ ሻዶዎች አሉ። እነሱን የማሳያችሁ ይሆናል። ሁሉንም ቤት ማለት ነው። እያንዳንዳቸውን ፊኒሽንጋቸውን የማሳይ ይሆናል ማለት ነው። በሌላ ቪዲዮ ረዘማል። አሁን እንዳላስረዝምባችሁ ለላይት ደግሞ 1.5 እንጠቀማለን። እንደገና ደግሞ 1.5 ተጠቅመን ምን እናደርጋለን ማለት ነው። ኮፐር ዋየር ሆኖ 1.5 ተጠቅመን ባለ 10 አምፒር ነው የምንጠቀመው ማለት ነው። ሰርኪዩት ብሬከሩ ባለ 10 አምፒር ነው። እንደገና ደግሞ ቤል አለ ማለት ነው። ቤል ደግሞ ግዴታ ነው፣ መጥሪያ ግዴታ ስለሆነ እሱ ደግሞ ባለ 1 ሚሊ ሜትር ስኩዌር ነው የምንጠቀመው ማለት ነው። ገመድ ቲክነሱ። ብሬከሩ ደግሞ ባለ ስንት ነው መሆን ያለበት? ባለ 6 አምፒር ነው ማለት ነው። እያንዳንዱ ስፔሲፊኬሽኑ ጠብቆ መሰራት መቻል አለበት ማለት ነው። ለዛ ይህንን ስፔሲፊኬሽን ጠብቀን መስራት መቻል አለብን። ሶኬት ላይ ስንሰራ አብዛኛው ጊዜ ባለሙያዎች የሚሳሳቱት ነገር ምንድን ነው? አብዛኞቹ ባለሙያዎች ምን አይጨምሩም? ግራውንድ ዋየር አይስቡም ማለት ነው። ግራውንድ ዋየር ደግሞ መሳብ ግዴታ ነው። ሶስት ገመድ እንድትስቡ አደራ እላለሁ። የምትሰሩትን ስራ ስራ ለራስ ነው። ጥርት አድርገን እኔ አሁን እዚህ ጋር አይታችሁ ከሆነ የኛ ስራ አንድ እንትን ላይ የተኛ የለም ማለት ነው። ከጂፕሰም ጋር አይነካካም። በኋላ ምንም ስለማይል ጠልጠል አድርጋችሁ ስሩ፣ በጥራት ስሩ። ስራችሁን ለማሰራት ከፈለጋችሁን አድራሻ አዳማ ነው። ሶል ጀነራል ኤሌክትሪክ ወርክ ነው። 0910451340 ሰብስክራይብ እያረጋችሁ እንወዳችኋለን። ሰላም ሁኑልን። ሶል ጀነራል ኤሌክትሪክ ወርክ ሶሉሽን አዳማ 0910451340 ደውሉልን።